አስደናቂ የመሬት አቀማመጥ በተራራ እንዲሁ በበረሃ የተከበበች እጅግ ሞቃታማና ደረቅ የአየር ንብረት ያላት የበርካታ ታሪካዊ ህንጻዎች ባለቤት ከፍተኛ የድፍድፍ ነዳጅ ባለድርሻ በዓለም ላይ ብዛት ያለው ህዝብ በአንድ ከሚገኙባቸው ከተሞች መካከል አንዷ ቴህራን የኢራን ዋና ከተማ ነች። በ20ኛው መቶ ክፍለ ዘመን መጨረሻዎቹ 2 አስርት ዓመታት ውስጥ የቴሌቪዥን ስክሪኖችና የጋዜጣ መጣጥፎች ቴህራንን ከዘመናዊነትና ከምዕራባዊነት ጋር በመታገል በባህሏ ውስጥ የተዘፈቀች ጥልቅ ሃይማኖታዊ ከተማ አድርገው ገልጸዋታል። የኢራን የራስ ምስል ረጅም ታሪክ ያለውና የበለጸገ ቅርስ ያለው የጥንት ህዝብ ቢሆንም ቴህራን ግን የአካል ከተማዋን በአንጻራዊ ወጣት በማድረግ እነዚህን ምስሎች ትሞግታቸዋለች። አብዛኞቹ ህንጻዎቿ የተገነቡት ከ1960ዎቹ አጋማሽ በኋላ ነው። የአሮጌና አዲስ አብሮ መኖር በከተማዋ ይስተዋላል። የከተማዋ ነዋሪዎች በሀብታሞችና በድሃዎች መካከል ያለው ጥልቅ ማህበራዊ መለያየት መገለጫቸው ነው። ቴህራን በሰሜናዊ ኢራን በካስፒያን ባህር ዳርቻ ላይ ያለውን የኤልቡርዝ ተራራ ሰንሰለታማ ደቡባዊ ተዳፋት ላይ ትገኛለች። ከፍተኛው ጫፍ የዳማቫንድ ተራራ ከ18400 ጫማ በላይ ከፍታ ያለው ሲሆን በጠራራ ቀናት ከሁሉም የሀገሪቱ ከተሞች ይታያል። ቴህራን በብዙ የማዕከላዊ ኢራን ክፍሎች የምትጋራው ሞቃታማና ደረቅ የአየር ንብረትን ነው። ምንም እንኳን ክረምቱ በጣም ረጅም ቢሆንም ከተማዋ በአራት የተለያዩ ወቅቶች ትፈካለች። በቴህራን ያለው ዓመታዊ የአማካኝ የሙቀት መጠን 63 ዲግሪ ፋራናይት ነው። ዝቅተኛው ደግሞ ወደ 50 ይወርዳል። የተራሮችና የበረሃ አቀማመጥ በከተማው ውስጥ የተለያዩ የአየር ንብረት ሁኔታዎችን ፈጥሯል። በዚህም ምክንያት የተለያየ ማህበራዊ ሁኔታ፣ የጂኦግራፊ ሁኔታ እንዲሁም ከታሪክ አኳያ የከተማዋ አብዛኛው ሀብታም ህዝብ ለበጋ መኖሪያቸውን ሰሜናዊውን ግርጌ ይመርጣሉ። የቴህራን እምብርት ተብሎ የሚጠራው ቦታ በርካታ የቆዩ ህንጻዎችና ተቋማትን ይዟል። በዚች ከተማ በርካታ ታሪካዊ መስጂዶች ይገኛሉ። በከተማዋ ከተገነቡት እጅግ አስደናቂ ኪነ ህንጻዎች መካከልም ዋነኞቹ ናቸው። ኪሎሜትሮችን የሚሸፍን ጣራዎችና ጉልላት የሚስተዋልበት የንግድ አዳራሾች ከተማዋ የኢኮኖሚ እንቅስቃሴ ማዕከል እንድትሆን እገዛ አድርገውላታል። ከ1940ዎቹ ጀምሮ እስከ 60ዎቹ የተገነቡም ዘመናዊ ህንጻዎች አሸን ናቸው። በከተማው ማዕከል አቅራቢያ የድሮው የንጉሳዊ ቤተሰብ ግንብ አሁንም ድረስ በቱሪስቶች ይጎበኛል።
የቆዩት የመኖሪያ አካባቢዎች ግቢ ያላቸው ባለ አንድ ወይንም ባለ ሁለት ፎቅ ቤቶች ሲኖሯቸው ጠመዝማዛና ጠባብ ጎዳናዎችም ወደ ቤቶቹ ደጅ ያመራሉ። በእነዚህ አሮጌ መኖሪያ አካባቢዎች ውስጥ ያሉ አንዳንድ ትላልቅ ቤቶች አሁን ላይ ዝቅተኛ ገቢ ባላቸው ደስተኛ ቤተሰቦች ይተዳደራሉ። በከተማዋ ኦድላጃን ተብሎ በሚጠራው ስፍራ ብቻ ወደ 5000 የሚጠጉ ታሪካዊና ኪነ ህንፃዊ ጠቀሜታ ያላቸው መኖሪያዎች ተለይተው ታውቀዋል። እንዳልኳችሁ ቴህራን የኢራን የኢኮኖሚ ማዕከል ነች። ሀገሪቱ ከዓለም 1/10ኛውን የድፍድፍ ዘይት ክምችት ባለቤት ስትሆን የተፈጥሮ ጋዝ ክምችቷም የዋዛ አይደለም። የሀገሪቱ ብሔራዊ መንግስትም በቴህራን ቁጥጥር ስር ባለው የነዳጅ ኢንዱስትሪ ይመራል። የኢራን ዋና ከተማ የሆነችው ቴህራን በታሪክና ባህል የበለጸገች ከተማ ነች። አሁን ደግሞ ስለ ቴህራን አንዳንድ ልዩ እውነታዎችን እንሆ። ቴህራን የበርካታ ሙዚየሞች መገኛ ስትሆን ከነዚህ መካከል የኢራን ብሔራዊ ሙዚየም የሀገሪቱን የበለጸገ የአርኪኦሎጂ ታሪክ የሚያሳይ ነው። የጎልስተን ቤተመንግስትም እንዲሁ ዩኔስኮ በዓለም ቅርስነት የመዘገበው ታሪካዊ ቦታ ነው። ሌላው በከተማዋ የሚገኘው ከፍተኛ ተራራ ነው፣ ዳማቫንድ ተራራ። ይህ ተራራ በኢራን ውስጥ እጅግ ከፍታ ያለው ከብዙ የከተማዋ ክፍሎችም እንዲሁ የሚታየው ነው። ቴህራን በዓለም ላይ የህዝብ ብዛት ካላቸው ከተሞች አንዷ ስትሆን ፋርሳውያን፣ አዘርባጃኒዎች፣ ኩርዶችና ሉርስን ጨምሮ የተለያዩ ብሔረሰቦችን መፍለቂያ ነች። ቴህራን የኢራን ዋና ከተማ የሆነችው በ1796 በካጃር ስርወ መንግስት ኢስፋሃንን በመተካት ነው። ከተማዋ ባለፉት ጥቂት አስርተ ዓመታት ፈጣን የከተማ እድገቷን የሚያንጸባርቅ ባህላዊ የፋርስ አርኪቴክቸርና ዘመናዊ ሰማይ ጠቀስ ፎቆችንም እንዲሁ ይዛለች። ቴህራን በየቀኑ ሚሊዮኖችን የሚያገለግል ሰፊ የሜትሮ ሲስተም ስላላት በክልሉ ካሉት ትላልቅና ቀልጣፋ የህዝብ ማመላለሻ አውታሮች መገኛ ከሆኑት መካከል ዋነኛዋና አንዷ እንዲሁ ያደርጋታል። በኢንዱስትሪ እንቅስቃሴዎችና በከባድ የትራፊክ መጨናነቅ ምክንያት ቴህራን ከፍተኛ የአየር ብክለት ጉዳቶች ሰለባም ጭምር ነች። በአንዳንድ የጭስ ቀናት ትምህርት ቤቶች ለጊዜያዊነት እስከ መዘጋትም እንዲሁ ይደርሳሉ።
ቴህራን የተለያዩ የባህል ዝግጅቶችንና ፌስቲቫሎችን ታሰናዳለች። የፋጅር ዓለም አቀፍ የፊልም ፌስቲቫልን ጨምሮ ፊልም ሰሪዎችንና የዓለም ተመልካቾችን ቀልብ የሚስብ ዝግጅት እንዲሁ በየጊዜው ይዘጋጃል። Anniversary of the victory of Islamic Revolution, the closing ceremony of Fajr Film Festival was held at Milad Tower Conference Center. Out of 94 feature films, 22 applied for the CMOG section. At the beginning of the ceremony, the secretary of the 40th Fajr Film Festival, የቴህራን ግራንድ ባዛር በዓለም ላይ ካሉት ጥንታዊና ትላልቅ የተሸፈኑ ገበያዎች አንዱ ሲሆን ባህላዊው የፋርስ ንግድና የእጅ ጥበብ ስራዎች ፍንጭና ትምህርት እንዲሁ የሚሰጥበት እጅግ ውብና ዘርፈ ብዙ የንግድ ማዕከልም ጭምር ነው። በዓለም ላይ በአየር ብክለት የሚወዳደራት እንደማይገኝ የሚነገርላት ቴህራን በቀን እስከ 27 ሰው በአየር ብክለት የሚሞትባት ከተማ መሆኗም ልዩ ያደርጋታል። Rush hour traffic in the streets of Tehran. 8 million vehicles swarm the city, and the traffic police say that's 8 times its road network capacity. The energy-rich country has one of the cheapest fuel prices in the world. And although there have been improvements in the public transport system, many residents choose personal cars for daily commute. Partly blamed on US sanctions, old and inefficient vehicles are driving up the pollution. Old cars, buses and motorcycles lead to a high air pollution. Domestic migration and a rise in industries around Tehran are other reasons. Hospitals say they're busier on polluted days. Poor air quality can cause or intensify respiratory and cardiovascular diseases. It can also hamper brain growth. Teenagers and children in particular are among the most vulnerable. በነገራችን ላይ የኢራን ዋና ከተማ ለበርካታ ጊዜያት ተቀያይሯል። ቴህራን የኢራን 32ኛ ዋና ከተማዋ ነች። በ1795 አጋ ሙሐመድ ካን ንግስናን ሲቀዳጅ ጀምሮ እስካሁኗ ሰዓት ድረስ ቴህራን የኢራን ዋና ከተማ በመሆን ያገለገለች ትገኛለች። ኢራን በአመዛኙ ከተሞቿ በረሃ ቢሆኑም በቴህራን ግን ስኪንግ ወይንም በአማርኛው የበረዶ ላይ መንሸራተት የሚቻልባቸው በርካታ ሪዞርቶች ባለቤትም ጭምር ናት። ቶቻይል ስኪ ሪዞርት፣ ድዚን ስኪ ሪዞርት እንዲሁም ሽምሻክ ስኪ ሪዞርት በዋነኝነት ይጠቀሳሉ። ሌላው የአርብ ጸሎት በቴህራን ዩኒቨርሲቲ እጅግ ውብ ነው። በየአርቡ ሃይማኖታዊ ስብስብ በዚህ ቦታ ይካሄዳል። በርካቶች እንዲሁ ይታደማሉ፣ መንፈሳቸውን ያድሳሉ፣ ይማማራሉ፣ ይጸልያሉ። በቴህራን ረጅሙ ህንጻ ቴህራን ዓለም አቀፍ ታወር ነው። ሜላት ታወር ወይንም ቴህራን ታወር ብዙ ጠቀሜታ ያለው ታወር ሲሆን በቴህራን 6ኛውና በዓለም ደግሞ 24ኛው ረጅሙ ነፃ የግንብ መዋቅር ያለው ታወር በመባል ይጠቀሳል።
አዛዲ ስፖርት ኮምፕሌክስ የቴህራን ሌላኛው የቱሪስት መዳረሻ ከሆኑ ቦታዎች መካከል አንዱ ነው። ኮምፕሌክሱ ዓለም አቀፍ ነው። በ1974 የኤዥያን ጨዋታ ለማካሄድ የታነጸ ኮምፕሌክስ ነው። በውስጡም እጅግ ግዙፍ ስታዲየም የያዘ ከ80,000 ሰው እስከ 120,000 ሰው መያዝ ማስተናገድ የሚችል በጣም ትልቅ ስታዲየም